ከ188 ሚሊዮን ብር በላይ የበሉ ወንጀለኞች። ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ አንድ መረጃ ላጋራችሁ መጥቻለሁ። እነዚህ በምስሉ ላይ የምትመለከቷቸው ሁለት ግለሰቦች ዳውድ ተፈሪና ደስታ ተገኝ የተባሉ ግለሰቦች ናቸው። ኢትዮጵያውያንን በማሰቃየት በተለይ ህይወታቸውን ለመቀየር ወደ አረብ ሀገር የሚመጡ ሴት እህቶቻችን ላይ ጥቃት በማድረስ ከ188 ሚሊዮን ብር በላይ የሰበሰቡ የአረብ ሀገር ደላሎች ናቸው። ለማንኛውም አንድ ጊዜ መረጃውን ሰምተን እንመለስ። የትም ቢሸሸጉ ከህግ ረጅም ክንድ ማምለጥ አይቻልም። በንጹሃን ዜጎች እንባ ስቃይና ደም ሲነግዱ የነበሩ አደገኛ ህገወጥ የሰዎች አዘዋዋሪዎች በመጨረሻም የፍትህ በትር አርፎባቸዋል። እነማን ናቸው? ዱባይ ተደብቀው ሀገር ቤት የዘረጉት የክፋት መረብስ እንዴት ተበጠሰ? ፍትህስ እንዴት ቦታን አገኘች? አብረን እንየው። ዳውድ ተፈሪና ደስታ ተገኝ፣ እነዚህ ስሞች ለ105 ኢትዮጵያውያን የሲኦል ትርጉም ነበሩ። ስራ እናስቀጥራቸዋለን በሚል የውሸት ተስፋ ከአንድ ሰው ብቻ 600 ሺህ ብርን በመቀበል ከ188 ሚሊዮን ብር በላይ ዘርፈዋል። ነገር ግን የዘረፉት ገንዘብን ብቻ አልነበረም፣ የዜጎቻችንን ሰብአዊ ክብርም ጭምር እንጂ። ዱባይ እንዳስገባቸውም በአንድ ጠባብ ክፍል ቤት ውስጥ ወንዶችንም ሴቶችንም አግተው በ8 ቀን አንዴ ብቻ ደረቅ ሩዝ እየሰጡ ለከፍተኛ ረሃብ፣ እንግልትና ጾታዊ ጥቃት ዳርገዋቸዋል። ታዲያ የእነዚህ ዜጎቻችን እንባ መሬት ወድቆ አልቀረም። የኢትዮጵያ ፌዴራል ፖሊስ ከዱባይ ፖሊስና ከኤምባሲያችን ጋር በመቀናጀት ባደረገው የረቀቀ ክትትል እነዚህን አደገኛ ወንጀለኞች በቁጥጥር ስር ውለው በካቴና ታስረው ለሀገራቸው ተላልፈዋል። ፍትህ ሰርታለች። አሁን ላይ ፖሊስ ዘመናዊ ቴክኖሎጂን በመጠቀም ዱባይ ካሉት ተጎጂዎች ጋር ቀጥታ የቨርቹዋል ምስክርነትን እየተቀበለ ይገኛል። ይህ የሚያሳየው አንድ ታላቅ እውነት አለ። የዜጎችን ላብ የበላ ማንም አካል የትም ቢደበቅ ከህግ አያመልጥም። እርሱም ህጋዊ ሽፋንን ይዘው ዜጎችን የሚያሰቃዩ አካላትን ሲያዩ በ991 ነጻ የስልክ መስመር ወይም ደግሞ በዜጎች ተሳትፎ መተግበሪያ የኢትዮጵያ ፌዴራል ፖሊስ አፕሊኬሽን ላይ በመጠቆም የፍትህ አካል ይሁኑ። ለሌሎችም ማስጠንቀቂያ እንዲሆን ይህንን ቪዲዮ ሼር አድርጉ። በመጨረሻም ለፌዴራል ፖሊስ ምስጋና ይሁንና የኢትዮጵያ ፌዴራል ፖሊስ ከዱባይ ፖሊስ ጋር በመተባበር እነዚህ ወንጀለኞች ዲፖርት ተደርገው በቁጥጥር ስር እንዲውሉ አድርጓል። እነዚህ ደላሎች ከሰሯቸው ወንጀሎች ውስጥ ሂውማን ትራፊክ ወይም ህገወጥ የሰዎች ዝውውር፣ ጾታዊ ጥቃት፣ የዜጎች ረሃብና እንግልት ዋነኞቹ ናቸው። ወንጀለኞቹ ከዱባይ ተይዘው አዲስ አበባ ገብተዋል። ከዱባይ ፖሊስ ጋር በመተባበርም የኢትዮጵያ ፌዴራል ፖሊስ እዚህ ጋር የምትመለከቷቸውንም ከ108 በላይ ኢትዮጵያውያን ዜጎችን ዱባይ ወስደው ሲያሰቃዩ ነበር የተባሉት እነዚህን ግለሰቦችም ከዱባይ ይዞ መምጣቱ ነው የተገለጸው። እንደ መረጃው ከሆነ ታዲያ ፌዴራል ፖሊስ ከተባበሩት አረብ ኤምሬት ዱባይ ፖሊስ ጋር በመቀናጀትም በውጭ ሀገር ተደብቀው በበርካታ ኢትዮጵያውያን ዜጎች ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩ የተባሉ ዳውድ ተፈሪ ለገሰና ደስታ ተገኝ አበጋዝ የተባሉ አደገኛ ህገወጥ የሰዎች አዘዋዋሪ ናቸው ያላቸውን ተጠርጣሪዎች በቁጥጥር ስር አውያለሁ ብሏል። ዜጎችን ከኢትዮጵያ በማታለል ከ300 ሺህ እስከ 600 ሺህ በመቀበል ዱባይ ወስደው አንድ ቤት ውስጥ መጋዘን ውስጥ በማስቀመጥ በ8 ቀን አንዴ ብቻ እንዲበሉ በማድረግ ጥቃት ሲፈጽሙ እንደዚሁም ሴቶች ላይም ጾታዊ ጥቃት ሲፈጽሙ ነበር የሚል ክስ የፌዴራል ፖሊስ በገጹ ላይ ያቀረበ ሲሆን አሁን ላይ ታዲያ ተይዘው አዲስ አበባ ገብተዋል። ኢትዮጵያ ያሉ ግብረ አበሮቻቸውም ተይዘዋል ነው የተባለው። ከሁለቱ ወንጀለኞች ውስጥ አንዱ ዳዊት ተገኝ የሚባለው የቲክቶክ ስሙን ሃፒ ባለማህተቡ በማለት በመቀየር በሃይማኖት ስም ተደብቆ ብዙ ወንጀሎችን ሲሰራ የቆየና ሲያጭበረብር የቆየ ግለሰብ ነው። እንደምታዩት ይሄ የቲክቶክ ገጹ ነው። የሚለቃቸው ደግሞ መንፈሳዊ የሆኑ መዝሙሮችና ስብከቶች ነው። የሚገርማችሁ ደግሞ ይሄ ሰው ሴቶችን ስራ አስቀጥራቸዋለሁ በማለት ወደ ዱባይ ያመጣቸዋል። ካመጣቸው በኋላ ለጊዜያዊ ማረፊያ ባዘጋጀው ስፍራ በመውሰድ እዛ አስገድዶ ይደፍራቸዋል። ከደፈራቸውም በኋላ ደግሞ በድብቅ የተቀረጸ የወሲብ ቪዲዮ ይዝባቸዋል። በቪዲዮ እንግዲህ በማስፈራራት በጣም ብዙ ገንዘብ በተጨማሪ እንዲከፍሉ ያደርጋቸዋል። ሌላው ደግሞ ስራ አያስቀጥራቸውም። የሚያስቀጥራቸውም ስራ የጉልበት ስራ ነው። የጉልበት ስራውን እንዲሰሩ ያደርጋቸዋል። በተጨማሪም የቪዚት ቪዛቸው የ2 ወር ቪዛ ማለት ነው ካለቀ በኋላ የ2 ዓመት ኮንትራት ላስፈርማችሁ በማለት ሌላ ተጨማሪ ገንዘብ በመቀበል እንደዚህ እያደረጉ ከ188 ሚሊዮን ብር በላይ መሰብሰብ ችለዋል። ካላችሁ ይውላ የወሲብ ቪዲዮ እቤት ውስጥ ብቻ እየቀጠራቸው
አያችሁ ይሄ ሁላ አንድ ሰው ሁለት ሰው ሶስት ሰው አራት ሰው እንደዛ አያችሁ ይሄ ሁላ የተለያየ ወሲቦች ናቸው። እነዚህ ሴቶች ቪዲዮ እያንዳንዱ አጠገባቸው አለ ትዳርም ቢይዙ ኤኒ ታይም በዚህ ቪዲዮ እያስፈራራ ብር ይቀበላቸዋል። ሲጀመር መኝታ ቤቱ ቪዲዮውን ስታዩት እያንዳንዱን እኔ ቃል በቃል እያየሁም መታየት ያለበትን ቦታንም አሳያችኋል። ይሄ ሲገባና ሲወጣ አላሳያችሁም እንጂ ለቲክቶካችን እሺ። ያ እና ማታ ብቻ አይደለም እንዳለ ወሩን ሙሉ ይሄን ነገር እንይዘዋል። ሚዲያ ላይ ብቻ አይደል ራሱ አይሙኒት ሙሉ እንትኑ አለ ስሟ ራሱ የጃፒ ናፒ አለ የሳራም አለ ገባችሁ? ዘሴት ገደል ልትከቷቸው የምትፈልጉ ሰዎች ሹክ በሉ። እኔ ደግሞ ለሚመለከተው አካል ልካለሁ። ከአንድ ዓመት በፊት በዚሁ ሰውዬ የተደፈረች አንዲት ልጅ ቲክቶክ ላይቭ ላይ ወጣ ፍትህ ስትጠይቅ ነበር። እስቲ ከራሷ አንደበት ሰምተን እንመለስ። ስትለምን ግን በምንድን ነው? ምን ብሎ ነው ያመጣሽ? አንቺ በመጀመሪያ ምን ብሎ ነው አንቺ ጋር ያመጣሽ? በምንድን ነው የተጀመረው ይህ ነገር? እስቲ ንገሪ። እኔ መጀመሪያ በቪዚት ነበር የመጣሁት ስመጣ እዚህ ዱባይ ማለት ነው። እየሰማችሁኝ ነው? እና ይሰማል። በቪዚት ነበር የመጣሁት እና በሰዓቱ ትንሽ ነገሮች ተበለሻሽተውብኝ ነበረ። እሱ ቲክቶክ ላይ ያወራኝ ነበረ። ከዛ ያለሁበትን ነገር ስነግረው እኔ ሱቅ ነው የምሰራው፣ የራሴ ሱቅ አለኝ፣ እኔ በጣም ቢዚ ነኝ፣ እኔ ከመጣሁ በኋላ የማይሆን ነገር ቢያጋጥመኝ ብዬ መጀመሪያ ጠይቄዋለሁ። ስጠይቀው እኔ ሱቅ አለኝ፣ ሱቄ ነው የምሰራው እና በጣም ቢዚ ነኝ፣ ብቻሽን ነው የምትዩ ቤት ውስጥ፣ አይዞሽ አታስቢ አለኝ ማለት ነው። እንደዛ ሲለኝ እሺ ብዬ ሄድኩኝ። እሺ ብዬ አሁን እሱ ያለውን ሰምቻለሁ። እኔ ታክሲ ከፍዬላት አለ። እኔ ስሄድ ታክሲ አልከፈለልኝም፣ አልወረደም። 1 ሰዓት ምናምን ውጭ በረንዳ ላይ ያስቀምጦኛል ማለት ነው። እና 1 ሰዓት ምናምን ከተቀመጥኩ በኋላ መጣ። በቃ ጎዳና ወደኩ ብዬ ነበር ያሰብኩት በሰዓቱ። ከ1 ሰዓት ምናምን በኋላ መጣ፣ ወሰደኝ እና በጣም ይጠጣል እና መጠጣት አለብሽ አለኝ። እኔ በጣም አሞኛል፣ መጠጣት አልፈልግም፣ መተኛት ነው የምፈልገው አልኩት። እዛ ላይ ቪዲዮ በጣም 4-5 ካሜራ አለ ቤት ውስጥ እና ካሜራ ይሰራል። ለምንድን ነው ካሜራ እንደዚህ ያደረገው ስለው አይ ካሜራው ኖርማል እኔ ቤቴን ለመጠበቅ ነው፣ አንቺን አይቀርጽሽም አለኝ። እሺ ኦኬ ልቀቀኝ በቃ እኔ ምንም አልፈልግም ስለው ብር አስልኪ፣ እኔ ኑሮዬ እንደዚህ ነው እንደዚህ ነው የምኖረው፣ በሴቶች ገንዘብ ነው የምኖረው፣ ውጭ ሀገር እንደዚህ እየቀረጽኩ ነው ማኖራቸው አለ ማለት ነው። እኔ እንደዚህ አይነት ኑሮ መኖር አልፈልግም፣ በቃ ልቀቀኝ። በሰዓቱ በጣም እንትን ውስጥ ነበር። ገንዘብ ታመጫለሽ ነው? አዎ ገንዘብ አምጪ፣ ገንዘብ በቃ ቲክቶክ ላይ የጊፍተር የሚባሉ ስልኮችን እየሰጠ አውሪያቸው፣ ማውራት አለብሽ፣ እነዚህን አውሪያቸው፣ ላይፍ ግቢ፣ ብር አምጪ፣ ብር አስልኪ ይለኝ ነበረ ማለት ነው። እና እኔ እንደዚህ አይነት ኑሮ መኖር አልፈልግም፣ እባክህ ተወኝ ስለው እኔ አግቼሽ ነው የማኖርሽ፣ አግብቻ አኖርሻለሁ፣ የምንኖረው ደግሞ እንደዚህ ነው። ትልልቅ ጊፍተር የሚባሉትን ስልካቸውን እየሰጠኝ አውሪያቸው፣ እንደዚህ የሚባሉ ሰዎች አሉ፣ አውሪያቸው፣ ግድ ነው አለኝ። አይዲሽን አሰራልሻለሁ፣ ስራ አስቀጥርሻለሁ ብሎ አይደል መጀመሪያ ያሰደሽ? ብሎኛል። አይዲሽን አሰራልሻለሁ፣ ስራ አስገባሻለሁ ብሎኛል። እኔ ነኝ አይዲሽን ማሰራልሻለሁ። እንደወጣው ከሱ ቤት እንደወጣው ጆከር እንትኑ ነበረኝ ቪዲዮዎቹን እንዳለ እኔ ነኝ ሚሞሪውን ይዤ የወጣሁበት ሙሉ ቪዲዮዎቹ አሉኝ። መክሰስ አቅቶኝ አይደለም። እኔ ቤተሰብ አለኝ፣ ልጅ አለኝ፣ እናቴ ትሞትብኛለች። እኔም ብያለሁ፣ ማንም ሚዲያ ላይ መውጣት አልፈልግም። እንደሰማችሁት ይቺ የተደፈረችው ልጅ በራሷ አንደበት ሰውየው ያደረጋትን ቲክቶክ ላይቭ ላይ ወጣ ፍትህ ጠይቃ ነበረ። በወቅቱ ግን አንዳንድ ሰዎች ራስሽ ፈልገሽ ነው የሄድሽው፣ ሌሎች ደግሞ ጉዳዩን ወደ ብሔር ጉዳይ ወስዶት ነበር። ነገር ግን አሁን ላይ የዚች ልጅ እውነት ወጥቷል። እኔ በበኩሌ ወደ አረብ ሀገር የምትሄዱ ሴቶችን ወይም ወንዶችን የምመክራችሁ ነገር ቢኖር
ደላሎቹ ህጋዊ ፍቃድ አላቸው የሚለውንና አረብ ሀገር ካለ ሰው መረጃ መውሰዳችሁን አትርሱ እላለሁኝ። የዛሬው ቪዲዮ ይህን ይመስል ነበር። በሌላ በተሻለ ቪዲዮ እንገናኛለን። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ።